ሰሞኑን በኢትዮጵያ ላይ እየተከሰተ ያለውን በዛ ሐሳብ ላይ ሐሳብን ለመስጠት ነው። መድረክን ለፖለቲካ ለግል ጥቅም መዋል በጣም የተከለከለ ነው። ሰሞኑን ነቢያትና ሐዋርያት የሉም፣ የሴት ነቢያትም አንቀበልም እያሉ በሕዝብ ብዛት በጉልበቱ የሚመካ ተቋም በይዘቱ ሲታይ ከተነቀፉት ሐሰተኞች የተሻለ መንፈሳዊ ማንነት አላቸው ብዬ አልገምትም። ምክንያቱም ሕዝብን ለፖለቲካ ፍጆታና ለትርምስ ማዘጋጀት ሀገሪቱ በኑሮ ውድቀትና በፖለቲካ ቀውስ ውስጥ እያለች ሕዝብን ወደ እግዚአብሔር ፊት በንስሐ በጸሎት ከመምራት ይልቅ የሰው ብዛት አለን በቡድን በጉልበት በማሳየት ለግልና ለቡድን ክብር ሲባል ማህበረሰብን ለትርምስ መገፋፋት ፍጹም የወንጌል መንገድ እንዳይደለ ለመናገር ፈልጋለሁ። የድሃውን ሕዝብ እንባና የመሪዎች ቅንጦት መሪዎች በድሃው ሕዝብ አስራትና መባ በፍቅር ስጦታ በመዋጮ የራሳቸውን ኑሮ በቅንጦት ዘመናዊ መኪና ቢላ ቤቶች እየገነቡ ልጆቻቸውን በውጭ ሀገር እያስተማሩ በጥጋብ መንፈስ ውስጥ መኖራቸው ትልቅ ፍርድ፣ ትልቅ ቅጣት፣ ትልቅ የኃጢአት ውጤት እንደሆነ የሚታወቅ ነው። ከነዚህ ሐሰተኛ ነቢያቶች ይሻላሉ የተባለበት ምክንያት የክርስቶስ መዋረድ ተቋሙ መሪዎች ከሐሰተኛ ነቢያቶች እንሻላለን የሚል የጽድቅ ጭንብል ለብሶ ቢሞክሩም የደረሱት በደል ግን የክፉ ነው ሊባል ይቻላል። ምክንያቱም ሐሰተኞች ነቢያቶች በግልጽ የትንቢት ንግድ እንደሚነግዱ ይታወቃል። ሕዝቡም ውሎ አድሮ ይነቃቸዋል። እነዚህ ትክክለኛ ተቋም ነን የሚሉት ግን መንፈሳዊ ስልጣንና በሕግ ጥላ ስር ሆነው የክርስቶስን ስም በአደባባይ እያዋረዱ ይገኛሉ። ወንጌልን የፍጆታና የትርፍ ማግኛ መድረክ ደግሞ የፖለቲካ መፋለሚያ አድርጎታል። ለሕዝብ ለክርስቲያኑ የሚቀርብ አስቸኳይ ጥሪ አለ። በእነዚህ በጥጋብና በስልጣን ፍቅር የተጠገቡ መሪዎች መካከል እንዳትጠፉ አማኙ ሕዝብ የሚከተሉ ነገሮችን እርምጃዎችን መውሰድ እንደሚገባ ላሳስባችሁ እወዳለሁ። እምነታችሁን በሰው ላይ አለማድረግ። የትኛውም ተቋም ወይም መሪ የቱንም ያህል ሕዝብና ጉልበት ቢኖረው ሕይወቱና ተግባሩ ከክርስቶስ መስቀልና ከቃሉ እውነት ጋር የማይገጥም ከሆነ ሊወገዝ ይገባል። ቁጥር 2 አስራትን መባ መዋጮ የፍቅር ስጦታ እያሰባሰቡ የዳውን ምዕመን ገንዘብ ለመሪዎች ቅንጦትና ለልጆቻቸው የውጭ ትምህርት ቤት እንዲያስተምሩ መዋጮ መስጠት የለበትም። ገንዘብ ለወንጌል ማስፋፊያና ለችግርተኞች መረጃ ብቻ ነው መዋል ያለበት። ቁጥር 3 የሰላምና የእውነት ወኪል መሆን አለብን። በሀገሪቱ ያለውን የኢኮኖሚና የፖለቲካ ቀውስ ተጠቅመው ክፍተትን ተጠቅመው ሕዝብን ሊያተራምሱ ከሚፈልጉ መሪዎች ራስን መጠበቅና የእግዚአብሔርን እውነተኛ ሰላምና ጽድቅ መንፈስ መከተል በጣም በጣም አስፈላጊ ነው። ማጠቃለያ በፍሬያቸው ታውቁታላችሁ ተብሎ እንደተጻፈ የቅንጦት የትዕቢትና የትርምስ ፍሬ የሚያፈሩ መሪዎች ሁሉ መጨረሻቸው ውድቀት ነው፣ ኪሳራ ነው። እውነተኛዋ ቤተ ክርስቲያን በሰው ብዛት በጥጋብ ሳትሆን በክርስቶስ ኢየሱስ እውነተኛ መሰረትና በቅድስና ላይ የጸናች የተቋቋመች ትጸና ይሆናል። ይህንን መልእክት ለብዙ ሰው እንዲደርስ ኢትዮጵያውያንና ኤርትራውያን እንድትተባበሩ በጌታ ፍቅር ላሳስባችሁ እወዳለሁ። ፓስተር
ታምራት ካሽኬ ከአሜሪካ ከዋሽንግተን ስቴት ከሲያትል ከተማ አመሰግናለሁ።